ለዘላቂ ሰላም ግንባታና የአየር ንብረት ለውጥ መፍትሄዎች ወጣት መር ጥረቶችን ማበረታታት በሚል መሪ ሐሳብ በድሬዳዋ አስተዳደር አዘጋጅነት የአፍሪካ ቀንድ የወጣቶች ፎረም በትናንትናው ዕለት መጀመሩ ይታወሳል። ፎረሙ በዛሬው ዕለትም የቀጠለ ሲሆን በአየር ንብረት ለውጥና ሊደርሺፕ ላይም ውይይት አድርገዋል። የአየር ንብረት ለውጥ በሀገራችን፣ በአህጉራችን ብሎም በዓለማችን ላይ ከፍተኛ ጉዳት ከሚያደርሱ ውስጥ አንዱና ዋነኛው መሆኑን የድሬዳዋ አስተዳደር ከንቲባ የአየር ንብረት ለውጥ ዘርፍ አማካሪ የሆኑት አቶ ታጁዲን አብዱላሂ ገልጸው በፎረሙ ላይም ተሳታፊ የሆኑ ወጣቶች በቀጣይ የሚገናኙበትን መንገድ በመፍጠር በፎረሙ ላይ የተወያዩባቸውን ሐሳቦች በተጨባጭ ሊሰሩባቸው እንደሚገባም ነው አቶ ታጁዲን በእለቱ ያስታወቁት። እንግዲህ አጠቃላይ ምንድነው ከዚህ እንትን የሚጠበቀው ኔትወርኪንግ፣ ወጣቶች እርስ በርስ ኔትወርክ ፈጥረው የሚገናኙበት ኢኒሺዬቲቭ እዚሁ አውጥተው ከዚህ ከሚተላለፈው መግለጫና ንግግር ባሻገር ተግባራዊ የሆነ እንቅስቃሴ ውስጥ የሚገቡበት ነው ብዬ ነው ተስፋ ማድረገው። ምክንያቱም የአየር ንብረት ለውጥ እንደ የአፍሪካ ቀንድ አገራቶች በዓለም አቀፍ ደረጃ ድምጻቸውን የሚያሰሙበት መድረክ አለ። ለምሳሌ የዓለም አቀፍ የአየር ንብረት ለውጥ ጉባኤ የሚባል አለ። ስለዚህ የአፍሪካን ቀንድ ወክለው እዛ የሚሳተፉበት፣ ሀብት የሚያፈላልጉበት፣ የጋራ ስራ ድንበር ዘለል የሚሰሩበት፣ ቅንጅት የሚፈጥሩበት የወጣቶች ፎረም ነው። የአፍሪካ የወጣቶች ፎረም በዛሬው ዕለት በነበረው መርሃ ግብርም የአየር ንብረት ለውጥና ሊደርሺፕ ላይ ያተኮረ እንደነበር የድሬዳዋ አስተዳደር ወጣቶች ምክር ቤት ፕሬዝዳንት የሆኑት ወጣት ሐሚድ አብደላ ገልጸዋል። ዛሬ በሁለት ሴክሽን ነው። አንደኛው ግሩፕ ሊደርሺፕ ነው፣ ሁለተኛው ስለ ክላይሜት ነው። ጀስት አንደኛው ግሩፕ ላይ ከአየር ንብረት ጋር ተያይዞ ትላንትናው ማንሳት ሞክረናል። በአጠቃላይ በክቡር ጠቅላይ ሚኒስትራችን የተጀመሩ ኢኒሺዬቲቮች አሉ። እነሱንም እንደተሞክሮ እንዲቀርቡና በዛው ልክ በአስተዳደራችን ደረጃ በአጠቃላይ የተሰሩ ስራዎች በአየር ንብረት ጋር ተያይዞ በአረንጓዴ አሻራ ጋር ተያይዞ በሰፊው የተነሳበትና ለሌላው ክልሎች ተሞክሮ ቀርበዋል። በዛው ልክ ከሌሎች አጎራባች ሀገሮች ለመጡትም በዛው ልክ ነው የቀረበው። ሁለተኛው ከሊደርሺፕ ጋር ተያይዞ ሀገራችን ኢትዮጵያ ከ190 በላይ ማለት ይችላል ሀገርን እያስተዳደረ ያለው ከብሩክ ጠቅላይ ሚኒስትራችን ጀምሮ ወጣት ናቸው። ስለዚህ ወጣት የሚመራው ሀገር በአንዴ የእድገትን የኢኮኖሚ የማህበራዊ ትስስርም መድረስ ያለበት አንድ ሀገር ትደርሳለች። ትኩስ ኃይል ነው፣ ይሰራል፣ ያመጣል፣ ያዘጋጃል። አጠቃላይ ወጣት የሚይዛቸው ነገሮች ሁሉ በቅርበት ስለሚፈጸም የዛሬው ውይይታችንም ወጣት ነንና እንደ ወጣት እንደ አፍሪካም እንደ ሀገርም ምን ማድረግ አለብን፣ ነገን ሀገራችን የማስጓዝ ሀገራችን ወደ ተሻለ ቦታ እንድትጓዝ የማድረግ ነገር በፖለቲካ ደረጃም በኢኮኖሚ ደረጃም በምን አግባብ ነው ብቁ እንሆናለን ከሚል አንፃር የሚል የሊደርሺፕ ስልጠና በሁለተኛው ሴሽን ላይ እየተካሄደ ነው። በአጠቃላይ ያለው ሁኔታ